ሰላም እንዴት ናችሁ? ኤስፒኤስኤስን በመጠቀም ዳታ አናሊሲስ ከዚህ በፊት እያየን ነበር። መልቲፕል ሊኒየር ሪግሬሽንን ዛሬ ያሳያችኋለሁ ማለት ነው። The multiple linear regression studies the relationship between a dependent variable and two or more independent variable. አንድ በኮንቲኒየስ ሜጀር የተደረገ እና ሁለትና ከዛ በላይ የሆነ ቫሪያብል ሲኖረን መልቲፕል ሊኒየር ሪግሬሽን መጠቀም እንችላለን ማለት ነው። የመልቲፕል ሊኒየር ሪግሬሽን ኢኩዌሽን በዚህ መልኩ ልንጽፍ እንችላለን። እንግዲህ y ስንል ምንድነው? ዲፔንደንት ቫሪያብላችንን ያመለክታል። ኤክሶች ደግሞ ምንድነው? ኢንዲፔንደንት ቫሪያብል ነው። b's those b1 b2 b up to bk regression coefficienትን ያሳያል ማለት ነው። ቤታ ኖት ደግሞ the constant and the epsilon it shows the error term ማለት ነው። በዚህ ኤግዛምፕል የምናየው ምንድነው? ዲፔንደንት ቫሪያብላችን ከስተመር ሳቲስፋክሽን ነው። በእነዚህ 6 ስቴትመንቶች ሜጀር ለማድረግ ሞክረናል። በ5 ፖይንት ሊከር ስኬልን ተጠቅመናል። these are the 6 statement ማለት ነው። ኢንዲፔንደንት ቫሪያብላችን እንግዲህ reliability, assurance, responsiveness, empathy እና tangible የሚሉትን የሰርቪስ ኳሊቲ ዳይሜንሽኖችን ለመጠቀም ሞክረናል እና ሁሉም አምስቱ ኢንዲፔንደንት ቫሪያብል እና አንዱ የከስተመር ሳቲስፋክሽን ኢንዲፔንደንት ቫሪያብል በሊከርት ስኬል አፕሮች አድርገን ሜጀር ለማድረግ ሞክረናል። ይሄ ኦርዲናል ዳታ ነው ማለት ነው። ስለዚህ እንደምታዩት ይሄ ሃይፖቴሲሳችንን በዚህ መልኩ ልናስቀምጥ እንችላለን። 5 ሃይፖቴሲስ ይኖረናል ማለት ነው። tangible does not significantly affect customer satisfaction። ሁለተኛው assurance does not significantly affect customer satisfaction. reliability, responsiveness እና empathy እነዚህ significant relationship የላቸውም ብለን በነል ሃይፖቴሲስ አስቀምጠን ዳታ ኮሌክት አድርገን መጨረሻ ላይ either ሪጀክት እናደርጋለን ወይ ደግሞ ፌል ቱ ሪጀክት የሚለውን አናሊሲስ እናሳያለን ማለት ነው። በኮንሴፕቹዋል ፍሬምወርክ ስታስቀምጡ በዚህ መልኩ ነው የምታስቀምጡት ማለት ነው። እንግዲህ ይሄ መልቲፕል ሪግሬሽን ከመጠቀማችን በፊት እነዚህ 7 አሰምፕሽኖች ቼክ ማድረግ አለብን። የመጀመሪያው all variables are continuous። በተለይ ዲፔንደንት ቫሪያብላችን ኮንቲኒየስ መሆን አለበት። otherwise መልቲፕል ሊኒየር ሪግሬሽን መጠቀም አንችልም። ሁለተኛው the relationship between dependent variable and independent variables are linear both for each independent variable and globally. There are no significant outlier in the data series. There is independence of error. That means there is no relationship between independent variable and the residuals የሚለውን ፕሩፍ ማድረግ አለባችሁ ማለት ነው። The dependent variable has the same variance for all the values of what the independent variables ቼክ ማድረግ አለብን ማለት ነው። The residual variables are approximately normally distributed መሆኑን ቼክ እናደርጋለን። የመጨረሻው እንግዲህ the independent variables are not strongly correlated with one another. We don't have the issue of multicollinearity አለመኖሩን ቼክ ማድረግ አለብን ማለት ነው። እስቲ በኤግዛምፕል እኔ ያስገባናቸው ቫሪያብሎች እንግዲህ እንደምታዩት ጀንደር፣ ኤጅ፣ ኤጁኬሽን ምናምን አለ። እዚህ ጋር እነዚህ 6ቱ ምንም ሜጀር ያደርጋሉ? ከስተመር ሳቲስፋክሽን ሜጀር ያደርጋሉ። እነዚህ 4ቱ ደግሞ ምንን ነው? ታንጂብልን ሜጀር ያደርጋሉ። እነዚህ 4ቱ አሹራንስን these are measuring responsiveness። ይሄ ኢምፓቲ ነው። ይሄ ደግሞ ሪላያቢሊቲ ሜጀር ያደርጋል። አሁን እዚህ ጋር እንግዲህ አንድ ኖት ማድረግ ያለባችሁ ነገር እያንዳንዱ እነዚህ ነገሮች ስቴትመንቶች ሜጀር የተደረጉት አንድ ማለት ስትሮንግሊ ዲስአግሪ ነው፣ 5 ማለት ስትሮንግሊ አግሪ ነው። ስለዚህ ይሄ ኦርዲናል ዳታ ነው። ይሄንን ቀጥታ በመልቲፕል ሊኒየር ሪግሬሽን ውስጥ መጠቀም አንችልም። የሆነ ዳታ ትራንስፎርም ማድረግ አለብን ማለት ነው። ዲፔንደንት ቫሪያብላችን ምን መሆን አለበት? ኮንቲኒየስ መሆን አለበት ብለናል። እሱን ላሳያችሁ። ቅድም ምን ብያችኋለሁ? ዲፔንደንት ቫሪያብላችን እና ኢንዲፔንደንት ቫሪያብላችን ወዴት መቀየር አለብን ማለት ነው። ከኦርዲናል ወደ ኮንቲኒየስ መቀየር አለብን። ይሄን ብዙ ጊዜ ደግሞ እንደዚህ አይነት ሊከርት ስኬል በምትጠቀሙበት ጊዜ ዳታ ትራንስፎርሜሽን መጠቀም አለባችሁ። ወደ ኮምፖዚት ሚን መስራት አለባችሁ ማለት ነው። እነዚህ 6ቱን ሚን ትሰራላችሁ ማለት ነው። ለምሳሌ እስቲ ይሄ እነዚህ ሚኖች እንዴት እንደሰራዋቸው ላሳያችሁ። ከስተመር ሳቲስፋክሽንን ሰርቼ ላሳያችሁ። የት ትገባላችሁ? ትራንስፎርም ኮምፒውት ቫሪያብል እዚህ ጋር እንላለን። ከስተመር ሳቲስፋክሽን አንደርስኮር ሚን ቱል በለ ኦሬዲ ያኛው ሚን ብዬ ስለሰራው ሚን ቱል በለ የነን this is equal to አሁን እዚህ ጋር ትመጡና ኦል ላይ ክሊክ አድርጋችሁ እዚህ ከታችኛው ስም ትፈልጋላችሁ። ሚን የሚል ትፈልጋላችሁ። ሚን የሚን ፎርሙላ እንዲሰጣችሁ ሚን ይሄው አገኘው። ስለዚህ አንዴ ክሊክ አደረኩ። እዚህ ጋር ቁጥሮቹን እንዳስገባ ይነግረኛል ማለት ነው። ኦኬ ኮስችን ማርኮቹን አጥቼ ማን እናስገባለሁ? ይሄው ይሄ የመጀመሪያው ከስተመር ሳቲስፋክሽን 1 አስገባው ስቴትመንት፣ ሁለተኛውን ኮማ፣ ሁለተኛውን አስገባው ኮማ፣ ሶስተኛውን አስገብቼ ኮማ፣ አራተኛውን አስገብቼ ኮማ፣ አምስተኛውን አስገብቼ ኮማ፣ ስድስተኛውን አስገባው። ይሄ ማለት የነዚህን የ6 ስቴትመንቶች የከስተመር ሳቲስፋክሽን ኮምፖዚት ሚን ስራልኝ እያልኩት ነው ማለት ነው። then I'll click OK። እዚህ ጋር እንደምታዩት
ይሄው ዳታዬ ላይ አስገባልኝ ማለት ነው። መጨረሻ ላይ ሄጄ ባየው ይሄው ወዴት ቀየረልኝ ማለት ነው 3.83 ሰጠኝ ማለት ነው። ይሄ እንግዲህ 366ቱም ሰዎች ለስድስቱ ጥያቄ የሰጡትን በዚህ መልኩ ኮምፖዚት ሚን መስራት ትችላላችሁ ማለት ነው። ኦሬዲ እኔ ግን እዚህ ጋር ስለሰራሁት ይሄኛውን ለእናንተ ለማሳየት ብዬ ነው ይሄንን አጠፋዋለሁ ማለት ነው። ሌሎቹንም በዚህ መልኩ 10ም ስቴትመንት ቢኖራችሁ የ10ሩን ማስገብታችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። ስለዚህ አሁን ኦሬዲ እነዚህ ዳታዎች አንድ ዲፔንደንት ቫሪያብል አለኝ፣ እነዚህ 5 ኢንዲፔንደንት ቫሪያብሎች እንዳሉኝ አይተናል ማለት ነው። ስለዚህ ምን ማድረግ አለብን? መልቲፕል ሪግሬሽን ረን ከማድረጋችን በፊት የቅድም ያልኳችሁን 7ቱን የመልቲፕል ሊኒየር ሪግሬሽን አሰምፕሽኖች ቼክ ማድረግ አለብን ማለት ነው። መልቲፕል ሪግሬሽን ረን ለማድረግ አናላይዝ ሪግሬሽን then ሊኒየር እንላለን። አሁን የቱን ነው የምናስገባው? ኦሬዲ ትራንስፎርም ያደረግነው ቫልዩዎች አሉ ለዲፔንደንት ቫሪያብሉ እና ለአምስቱ ኢንዲፔንደንት ቫሪያብሉ። ከስተመር ሳቲስፋክሽን ሚን የሰራ ነው እዚህ አምስቱን ኢንዲፔንደንት ቫሪያብሎች ሴሌክት አድርገን ኢንዲፔንደንት ቫሪያብል ውስጥ አስገባን ማለት ነው። ከዛ ስታቲስቲክስ ውስጥ ክሊክ እናደርጋለን። እንግዲህ ኮንፊደንስ ኢንተርቫል 95%፣ ኮሊናሪቲ ዲያግኖስቲክስ ይሄን እናስገባለን። ይሄ አር ስኩዌር ቼንጅ እያንዳንዱ ኢንዲፔንደንት ቫሪያብል ምን ያህል የአር ስኩዌር ቼንጅ ያመጣ ማለት ስትፈልጉ ነው ይሄን የምትሰሩት። ግን እኛ አሁን ኢንተር ነው ያስገባነው። ሜቶዱ እንደምታዩት እዚህ ጋር የሁሉንም ሳይመልቲኒየስ ኢፌክት ኦፍ all these 5 independent variables ስለሆነ የፈለግነው ይሄ ብዙም አይጠቅመንም። ከዛ እዚህ ሬሲጁዋል ስር ትመጡና ደርበን ዋትሰን ኬዝ ዋይስ ዲያግኖስቲክስ ይሄ ምን ነው የሚጠቅመን? አውትላየር አለ ወይስ የለም የሚለውንም ቼክ ለማድረግ ይጠቅመናል። ደርበን ዋትሰን አራተኛውን አሰምፕሽን እንድንመልስ ይጠቅመናል ማለት ነው። there is no relationship between residuals and independent variable የሚለው ነው። ከዛ ኮንቲኒው ልና ፕሎት ውስጥ ገብቼ ምን ዜድ ፕሪድን ኤክስ ውስጥ አስገባለሁ፣ ዜድ ሪሲድን ደግሞ ዋይ ውስጥ አስገባለሁ። ስታንዳርዳይዝድ ሬሲጁዋል ፕሎት እንዲሰራልኝ እዚህ ጋር ሂስቶግራም ኖርማል ፕሮባቢሊቲ ፕሎትም ሴሌክት አደርግና እያንዳንዱን ደግሞ እንዲሰራልኝ ፕሮዲዩስ ኦል ፓርሻል ፕሎት ስለዋለሁ። then I'll click continue ሴቭ ውስጥ ገብቼ ፕሪዲክትድ ቫልዩ ስለ ምንም ሴሌክት ማድረግ አለባችሁ አን ስታንዳርዳይዝድ ቫልዩ ክሬት እንዲያደርግልን። ከዛ እዚህ ሬሲጁዋል ስርስ ደግሞ ምን ስታንዳርዳይዝድ ስቱደንታይዝድ እና ስቱደንታይዝድ ዲሊትድ ሴሌክት እናደርጋለን። በኋላ አሳያችኋለሁ። ይሄኛው ስቱደንታይዝድ የሚለው ሬሲጁዋልስ አር ኖርማሊ ዲስትሪቢዩትድ የሚለውን ስታቲስቲካሊ እንዲያሳየን እንፈልጋለን። ይሄኛው ደግሞ ስቱደንታይዝድ ዲሊትድ የሚለው whether there is outlier or not የሚለውን የምናይበት ነው ማለት ነው። then continue አሁን መምረጥ ያለብኝ ነገሮች ሁሉ ስለመረጥኩ ኦኬ ላል። አሁን ይሄንን አድጀስት ዳታ ስኩዌር ኤክስፕሌን ለማድረግ ከመሞከራችን በፊት መጀመሪያ እነዛ 7ቱን አሰምፕሽኖች ምን ማድረግ አለብን? ቼክ ማድረግ አለብን። እነዛ አሰምፕሽኖች ምንድነው የሚሉት? ለምሳሌ የመጀመሪያው አሰምፕሽን ምን ነበር የሚለው? all variables are continuous። ኦሬዲ ወደ ኮንቲኒየስ ቀይረናል አለ ኮምፖዚት ሚን ሰርተን። ሁለተኛው the relationship between dependent variable and independent variable are linear መሆኑን ቼክ ማድረግ አለብን። ይሄው the normal probability plot is a graphical technique for assessing what whether our data set is approximately what normally distributed መሆኑን ያሳየናል። a departure from what the diagonal straight line ምንን ያሳያል ማለት ነው? the normality ችግር እንዳለበት ያሳያል ማለት ነው። እና ይሄ linear relationshipንም በዛው የሚያሳየን ግራፍ ነው ማለት ነው። ሌላው አሰምፕሽናችን የነበረው ምንድነው? there is no relationship between residual variables and the independent variable assumption number 4 ማለት ነው። ይሄንን ነው የምታዩት። ይሄ ደርበን ዋትሰን ቫልዩ ነው የምታዩት። this ደርበን ዋትሰን if the value that you get is between 1.5 up to 2.5 ከሆነ በዚህ መካከል ከወደቀ ምን ትላላችሁ ማለት ነው? there is no relationship between the residual variable እና the independent variable። ሌላው ቼክ ማድረግ ያለብን ነገር እንግዲህ ምንድነው? the residuals are normally distributed የሚለውን በመልኩ ቼክ አድርገን እንሄዳለን። አሁን ይሄንን እንዴት ነው እቺን ቫልዩ ማገኘው? እቺን ላሳያችሁ ነው። ይሄ ሻፒሮ ዊልክ የሚለው ነው የምናየው። what is our null hypothesis? ይሄን እንዴት ነው የምታስቀምጡት? null hypothesis errors are normally distributed ነው የምትሉት። alternative ደግሞ non normally distributed errors አለን ነው የምትሉት። ስለዚህ አሁን ምን እንደሆነ የምናየው ይሄ p value if this Shapiro-Wilk p value is greater than 0.05 ምንድነው ማለት ነው? you fail to reject this null hypothesis። ሪጀክት የምናደርገው መቼ ነበር? p value less than ቢሆን ነበር። ግን አሁን ምንድነው ያገኘነው? it's around
6.2 አለ። ሻፒሮ ዊልክን እንዴት ነው የምናገኘው? ቅድም ዳታችን ላይ አስገብተን ነበር። ይሄው ሻፒሮ ዊልክ ማለት ይሄ ነው። ቅድም ቼክ አድርገን ነበር። ስቱደንታይዝድ ሪዚጁዋል ብለን ቲክ አድርገን ነበር። ስለዚህ የት ሄዳላችሁ? አናላይዝ፣ ዲስክሪፕቲቭ፣ ከዛስ ኤክስፕሎር። አሁን ከመጨረሻ ሁለተኛ ላይ ትሄዱና እዚህ ዲፔንደንት ቫሪያብል ውስጥ ታስገባላችሁ። ፕሎት ኖርማሊ ዲስትሪቢዩትድ ነው ወይስ አይደለም የሚለውን ቼክ ለማድረግ እቺ ስቲም ዲሊሽን እናጠፋና ቦክስ ፕሎት ስር እንላለን ኖርማል ፕሮባቢሊቲ ፕሎት ዊዝ ቴስትስ። ይሄ ሻፒሮ ዊልክን እንዲያመጣልን ማለት ነው። ዜን ኮንቲኒው እንላለን። ኦኬ አሁን ምን እናገኘ ማለት ነው? 6.2 ማለት ነው። ዶክመንታችሁ ላይ ጽፎ በዚህ መልኩ ነው የምጽፉት። ሌላው ማየት ያለብን ምንድነው? የመልቲ ኮሊናሪቲ ጉዳይ ነው። መልቲ ኮሊናሪቲ ማለት ነው በእነዚህ ኢንዲፔንደንት ቫሪያብሎች መካከል በእነዚህ በአምስቱ ኢንዲፔንደንት ቫሪያብሎች መካከል ምን የለም? ስትሮንግ የሆነ ኮሪሌሽን የለም። ስለዚህ ኮሪሌሽን አሁን ይሄንን መልቲ ኮሊናሪቲ አለ ወይ የለም የሚለውን በሁለት አይነት መንገድ መመለስ ትችላላችሁ። አይዘር ኮሪሌሽን ረን አድርጋችሁ if r greater than or equal to 0.7 ከመጣ በኢንዲፔንደንት ቫሪያብሎቹ መካከል ያለው ኮሪሌሽን እንደዚህ ከመጣ ስትሮንግ ይባላልና it's not good for our interpretation of the data ማለት ነው። or the other way ምን ማድረግ ትችላላችሁ? ይሄንን VIF ማየት ትችላላችሁ። ይሄ variance inflation factor እንለዋለን። እዚህ ጋር ይሄ if variance inflation factor is less than 10 የመልቲ ኮሊናሪቲ ችግር እንደሌለበት እናሳያለን። or tolerance ማለት ነው። እዚህ ጋር የምታዩት this tolerance እነዚህ በሙሉ ከምን በላይ መሆን አለባቸው? tolerance greater than 10% ከሆነ ዳታችን ምንም አይነት ችግር የለበትም እንላለን ማለት ነው። አሁን እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው? ቶለራንስ እቺ 0.6 ይሄ እንዴት ታገኛላችሁ? 96.2 ሎክ ቶለራንስ is equal to 1 over VIF ነው። ኦኬ ይሄን ደግሞ እንዴት ታገኛላችሁ? 1 divided by 1 point አድርጉት እስቲ 0.40 ብታደርጉት ምን ይመጣል? ኤግዛክትሊ የዚህ ሪዛልት ማንን ይሰጣችኋል ማለት ነው? ይሄንን ይሰጣችኋል ማለት ነው። ስለዚህ ይሄን ዶክመንታችሁ ላይ ጽፉ። እንዴት አድርጋችሁ ነው የምትጽፉት? there is no multi collinearity። ስለዚህ ቅድም እንዳልኳችሁ VIF እነዚህ VIF ምን ከሆነ all this VIF value it is what less than 10 ነው and all this tolerance value ምንድነው? it is greater than 10። ስለዚህ የመልቲ ኮሊናሪቲ ችግር የለበትም ብላችሁ ትሄዳላችሁ ማለት ነው ፕሩፍ እያደረጋችሁ። ሌላው የአውትላየር ጉዳይ ነው። እንግዲህ ይሄ አውትላየር አለ ወይ የለም የሚለውን የምትወስኑት ምንድነው? ከዚህ ቦክስ ፕሎት ውስጥ እንዴት እንደተሰራ አሳያችኋለሁ። ለምሳሌ በአስትሪክስ ሆኖ 2 ቁጥር ቢል እቺ ሁለተኛ ቁጥር ላይ ያለችው ኦብዘርቬሽን ምንድነች ማለት ነው? አውትላየር ነች። ወይ እንደዚህ አስትሪክስ አድርጎ 148 ቢል 148ኛ ላይ ያለው ምንድነው? አውትላየር ነው ማለት ነው። it could be in both direction። እዚህ ጋር ለምሳሌ 220 ላይ ያለው ቢል ወይንም 196 ላይ ያለው ቢል እንደዚህ ቢቀመጥ ምንድነው ማለት ነው? እነዚህ ዳታዎች በዛ ኦብዘርቬሽን ላይ ያሉት ምንድናቸው ማለት ነው? አውትላየር ናቸው። ወይ ኤክስክሉድ ማድረግ አለብን we need to do ወይ ትራንስፎርም ማድረግ አለብን ዳታችንን የሆነ ነገር ማድረግ አለብን ማለት ነው ለመጠቀም ከመሄዳችን በፊት። ስለዚህ ይሄ እንዴት እንዳገኘን ላሳያችሁ። ቅድም እንደምታስታውሱት አውትላየርን ይሄው ይሄ እንደዚህ ዳታችን ላይ እንዲያስገባ ነግረነው ነበር። ስቱደንታይዝድ ዲሊትድ ሪዚጁዋል ይሄንን ቅድም እንዳደረግነው ምንድነው የምታደርጉት? አናላይዝ፣ ዲስክሪፕቲቭ ከዛስ ኤክስፕሎር ትገቡና ይሄን ሪሴት ብየው የመጨረሻዋን ስቱደንታይዝድ ዲሊትድ የሚለውን እዚህ ውስጥ አስገባለሁ። ከዛ ፕሎት ውስጥ ገብቼ ምን አደርጋለሁ? ይሄ ስቲም ዲሊሽን አጥፋውና አያችሁ ቦክስ ፕሎት ስር ምን ይላል? ፋክተር ሌቨልስ ቱጌዘር ይላል። እሷ ሰሌክት እንደተደረገች ኮንቲኒው እና ኦኬ ላል ይሄው እንደምታዩት ምን እናገኘን ማለት ነው? ይሄንን ቦክስ ፕሎት አገኘን ማለት ነው። ለዛ ነው ስለዚህ እንዴት ነው ዶክመንታችሁ ላይ ወስዳችሁ ኤክስፕሌን የምታደርጉት? ይሄው እዚህ ጋር ጽፌላችኋለሁ። if there are no circles or asterisks on either side of a box plot this is an indication of what? No outliers in the data series ማለት ነውና ሌላው እንግዲህ የሄትሮስኬዳክሲቲ እንትን ነው። ምንድነው የምንፈልገው? there is no heteroscedasticity problem
ብለን እናስቀምጣለን። So based on the scatter plot output above, it appears that the spots are diffused and do not form a clear specific pattern. So it can be concluded that there is the regression model does not occur heteroscedasticity problem ትላላችሁ ማለት ነው። እና ሌላው በጣም ኢምፖርታንት ነገር እንግዲህ ወደ ይሄንን ቫልዩ ኢንተርፕሬት ሞዴል ሰመሪን ኢንተርፕሬት ከማድረጋችን በፊት አንድ ቼክ ማድረግ ያለብን ዘ አኖቫ ቴብል። ይሄ አኖቫ ቴብል ምንን ነው የሚያሳየን ነው? what is our regression equation? ይሄ ነው customer satisfaction is a function of what? tangibility, reliability አለ responsiveness, empathy እና assurance ነው አለ። ስለዚህ ምን ማለት ነው? ነል ሃይፖቴሲሳችን ምን ብለን ተነሳን? ይሄው ይሄ b1 b2 b3 b4 and b5 is equal to 0 አለ። ስለዚህ እነዚህ ነገሮች 0 ከሆኑ ይሄ የሪግሬሽን ኮኤፊሺየንት ምን ከሆነ 0 ከሆነ 0 multiplied by anything 0 ነው አለ። ስለዚህ we cannot use for this model for predicting ማለት ነውና ይሄ ምን ይባላል? በአጠቃላይ ይሄን ቴስት ስናደርግ we are testing the overall significance of the model fit ማለት ነው። good fit ነው ወይ ለዚህኛ ለምንፈልገው ፐርፐስ በትክክል good fit ነው ወይ የሚለውን ምን ያደርግልናል? ቼክ ያደርግልናል ማለት ነው። so what is the criteria? እቺን ነው የምታዩት። አያችሁት? ይሄ significant value ነው የሚታየው ሁሉ ጊዜ if the p value is less than or equal to 0.05 ምን ታደርጋላችሁ ማለት ነው? you reject this ማለት ነው። ይሄን ሃይፖቴሲስ ምን ታደርጋላችሁ? ሪጀክት ታደርጋላችሁ in favor of what alternative at least ያ ማለት ነው። ይሄንን ነል ሪጀክት ታደርጋችሁ ማለት ከነዚህ ከቢዎች from b1 up to b5 ካሉት ውስጥ at least አንዱ ምንድነው ማለት ነው? different from 0 መሆኑን ቼክ አደረግን። አሁን ነው ወዴት መሄድ የምንችለው? ዳታችንን ኢንተርፕሬት የምናደርገው ከዚህ በኋላ ነው ማለት ነው። እንግዲህ አሁን we can interpret the model ማለት ነው። እንግዲህ assumptionዎቹን በሙሉ ቼክ አድርገናል። ይሄኛው ዘ መልቲፕል ኮሪሌሽን ነው የሚያሳየን። ይሄ ኢንተርፕሬት የምናደርገው adjusted r square ነው። ይሄ adjusted r square ስንት መጣ? 68% መጣልናል እንዴ? ምን ማለት ነው? these 5 independent variable together they are explaining the variance independent variable 68% ማለት. what about the remaining 32%? we don't know. there are maybe other variables ማለት ነው ይሄንን satisfaction affect የሚያደርግ እና ምናልባት ሪኮሜንዴሽናችሁ ላይ for further study ሌሎች ሪሰርቸሮች ደግሞ ሌሎች ቫሪያብሎችንም ጨምረው እንዲሞክሩ ሪኮመንድ ታደርጋላችሁ ማለት ነው። ግን እኔ ባጠናው ጥናት these 5 independent variable together they are explaining 68% of the variation of the dependent variable ብላችሁ ኤክስፕሌን ታደርጋላችሁ ማለት ነው። ሌላው ኢምፖርታንት ነገር ምንድነው ማየት ያለባችሁ ይሄ r square 68.4 እንዴት ማግኘት ትችላላችሁ? this ይሄው እዚህ ጋር ፎርሙላ ተቀምጦላችኋል። r square this r square is equal to what? sum of square of regression divided by what? sum of square of total. ይሄንን ከየት ነው የምታገኙት? ከአኖቫ ቴብል ላይ ነው የምታገኙት። ይሄው sum of square of regression divided by sum of square of what? the total ስታደርጉ ይሄው ታገኛላችሁ ማለት ነው። እዚህ ጋር 68.4 ታገኛላችሁ ማለት ነው። እዚች ጋር 4 አለ 68.4 ታገኛላችሁ ማለት ነው። ይሄንን ማወቅ በጣም ጠቃሚ ነው። ስለዚህ ዶክመንታችሁ ላይ በዚህ መልኩ ተጽፋላችሁ ማለት ነው። 68% of the change in customer satisfaction could be attributed to the combined effect of the predictor variables ትላላችሁ እነዛ አምስቱ ማለት ነው። however 32% of the variance is explained by what? other factors not covered in this study ብላችሁ በዚህ መልኩ ኤክስፕሌን ታደርጋላችሁ ማለት ነው። ከዚህ በኋላ እንግዲህ ምንድነው የምታደርጉት? አምስት ሃይፖቴሲስ አስቀምጣችሁ ነበር። እነዛን ሃይፖቴሲስ ቴስት ማድረግ ነው የሚቀጥለው ስራችን ማለት ነው። ስለዚህ እዚህ ጋር ፎከስ የምታደርጉት ምንድነው? እነዚህ 5 ኢንዲፔንደንት ቫሪያብሎች አሉ። ይሄ አንስታንዳርዳይዝድ ቫልዩዋቸው ነው። ይሄኛው ስታንዳርዳይዝድ ቫልዩ ነው። ኔክስት የምታዩት የትኛው ነው? whether things are significant or insignificant የሚለውን እነዚህ p ቫልዩ እንታያላችሁ ማለት ነው። there is no relationship ነበር ያለው between what? this independent variable እና customer satisfaction። ስለዚህ ምንድነው የምታደርጉት? ያን ያስቀመጣችሁትን null hypothesis if p value is less than or equal to 0.05 ምንድነው የምታደርጉት ማለት ነው? ሪጀክት ነው የምታደርጉት። ስለዚህ በዚህ ኬዝ እንደምታዩት ሁሉም ምንድናቸው? ከ5% በታች ነው። ስለዚህ you are rejecting your null hypothesis in favor of what? the alternative ማለት ነው። ስለዚህ ሪሌሽንሺፕ አላቸው የሚለውን ፕሩፍ አድርጋችሁ ትሄዳላችሁ ማለት ነው። ስለዚህ ሰማራይዝ ስታደርጉ ምን ትላላችሁ? which one is very strong? አሁን እዚህ ጋር እንደምታዩት ያው ከአምስቱ የትኛው ነው ስትሮንግ ሪሌሽንሺፕ ያለው? መጀመሪያ ይሄ 0.5 አለ። ኔክስት ስትሮንግ የትኛው ነው?
this one next responsiveness ደግሞ next እዛ አራተኛ የትኛው ነው ማለት ነው reliability ነው the lowest contribution ደግሞ የሚያደርገው ምንድነው ይሄኛው ነው ማለት ነው አሁን እዚህ ጋር ምንድነው ሁሉም ኮኤፊሺየንቶች በዚህ ጋር በመታዩበት ጊዜ ፖዚቲቭ ሪሌሽንሺፕ ነው ያላቸውና ይሄ ከዚህ ቴብል አንድ ሲግኒፊካንት ናቸው ወይስ አይደሉም የሚለውን በሲግኒፊካንት ቫልዩ ቼክ እናደርጋለን እዚህ ጋር ኔክስት ደግሞ ምንድነው ይሄንን ስታንዳርዳይዝድ ቤታ ኮኤፊሺየንት በማየት የትኛው ሞር ለኢኩዌሽኑ ኮንትሪቢዩት ያደርጋል የሚለውን ነገር በዚህ መልኩ ማየት ትችላላችሁ ማለት ነው ይሄን ኤክስፕሌን ተደርጎ በዚህ መልኩ ታልፈላችሁ ስለዚህ based on the past and the present future and forecast ማድረግ ከፈለጋችሁ you can substitute the beta value here in this equation ማለት ነው